በጣም አስደናቂ የውድድር ጊዜን እያሳለፍን እንገኛለን። ብዙ ታላንት ያላቸው ወጣት ተጫዋቾችን በዚህ ውድድር እየተመለከትን እንገኛለን። ከኢትዮጵያ ፕሪሚየር ሊግ እንዲሁም ከከፍተኛ ሊግም እንግዲህ የተለያዩ መልማዮች እንዲሁም ደግሞ የቡድን አባላቶች እዚህ ስታዲየም ተገኝተው እንግዲህ ወጣት ተጫዋቾችን እየተመለከቱልን ይገኛሉ። ድሉንም ያገኙ ወጣት ተጫዋቾች እንዳሉ እየተመለከትን እንገኛለን። ምናልባት ከዚህ ውድድር በኋላ ደግሞ ኦፊሻል የሚሆኑ አንዳንድ ዝውውሮች ይኖራሉ ተብሎ ይጠበቃል። ሰኪ እጅግ በጣም አስደናቂ ጊዜን በዚህ ውድድር እያሳለፉ ከሚገኙ ቡድኖች መካከል የሚጠቀሱ ለቡድኖች ናቸው። በጣም እግር ኳስ ወዳድ የሆኑ ለኢትዮጵያ እግር ኳስ ብዙ መስዋዕትነትን የከፈሉ ትልቅ ሰው ናቸውና በእንደዚህ አይነት ውድድሮች አብዛኛው በሚዘጋጅበት የሰፈር ውድድሮች ሆኑ እንደዚህ አይነት ውድድሮች ላይ የሚገኙ ሰው ናቸውና በጣም ሊከበሩና ሊመሰገኑ የሚገባቸው ሰው ናቸው። አቶ ኢሳያስ ደንድርን ከወዲሁ ማመስገን አለብን። ሙድ መለከትም ግን ጥሩ የጨዋታ ፍሰትን እየተመለከትን እንገኛለን። አዎ በስቴዲየም ዙሪያ በኩል ትንሽ የመቆራረጥ ካልሆነ በስተቀር ብዙ እንቅስቃሴዎች ይገኛል። አሁንም ኳሱን ሆኖም አንዋር ሙራድ የኢትዮ ኤሌክትሪኩ ድንቁ ተጫዋች አንዋር ሙራድ ጎል ማስቆጠር ችሏል። አንዋር ሙራድ በመስመር በኩል ያደረጉት እንቅስቃሴ በወንድሙ አቡበከር ኳሷን መጣች። ከዛ በኋላ ለቤት ኳሱን አቀበለ። የተገኘው ክፍተት አንዋር ሙራድ ማስቆጠር ችሏል። እጅግ በጣም ጥሩ አጨራረስ ነው አንዋር ያስመለከተን። አሁን ላይ በኢትዮ ኤሌክትሪክ የተመለከት ነው የምንገኘው ወጣት ተጫዋች ነው። በሰፈር ውድድሮች ላይም ራሱን ብቁ እንደሆነ ማሳየት የቻለ ጥሩ ተጫዋች ነው። ዛሬም እንግዲህ ጎል ማስቆጠር ችሏል። ኳሶችን በቀላሉ ነው ሲቆጣጠር የተመለከት ነው። ጥሩ ሙከራ ነበር። የቱን ግን መጠበቅ አልቻለም። አሁንም ቢሆን ስታዲየም ዙሪያዎች ተመለከት እንገኛለን። ግን በጨዋታው ሕግ መሰረት ከሜዳ ወጥቶ ለቆ መልሶ የሚገባ ይሆናል። አሁን ኳሱን ካሊድ አንዋር ኑሩ ለማሻማት እየዘጋጀ ይገኛል። አንዋር ኑሩ ያሻማውን ኳስ ቼቻ ረዴት እንዳለ ከአንዋር ኑሩ ያገኘውን የማዕዘን ምት ኳስ ማስቆጠር ችሏል። ረዴት እንዳለ ከንፋስ ስልክ ላፍቶ በታችኛው ሊግ የተገኘው ተጫዋች የማዕዘን ምቱን በአግባቡ በመቅጨት ጎል ማስቆጠር ችሏል። ምንም ባልተዘጋጁበት ነፃ ኤደር ነው ያገኘው። ተናገርን ነበረ ተኬ ከዚህ የተሻለ ኢትዮ ኬሮች ማድረግ ይጠበቅባቸዋል። አለዛ ጫናዎች ከፍ እያለ ነው የሚመጣው ብለን ሳንጨርስ የማዕዘን ምቱ ተሻምቶ ከሱፐር ሊግ ወደ ፕሪሚየር ሊግ እንዲያድጉ ትልቁን አስተዋጽኦ አድርጓል። አሁን በካውንተር አታክ ዮሐና ያሻማው ኳስ አሸብር ምን አይነት ሴቭ ነው! ምን አይነት ንቃት ነው አሸብር ያስመለከተን። አንዋር ሙስተሻፍ ወደ ራሱ መረብ ኳሱን ክሊር ለማድረግ ድረስ የሚያደርግበት ሰዓት ላይ አደገኛ አጋጣሚ ፈጥራ ነበረ። ግን በድንቅ ንቃት ላይ ይገኝ የነበረው ጠባቂው አሸብር ተስፋዬ ናይት ነገርና ሴቭ አድርጓታል። አስደናቂ ሴቭ የግቡን አዳሚ ተጨማሪም ነክታ ነበረ ኳስ የወጣችው የሚገባ አሸብር ተስፋ የተጎዳ ይመስላል። አሁንም አብርሃም ተሳስቷል። አብርሃም ግሩም ኳስ አንዋር ሙራድ ለራሱ ሁለተኛውን ለቲሙ ደግሞ ሶስተኛውን ጎል ማስቆጠር ችሏል። አንዋር ሙራድ ከኢትዮ ኤሌክትሪክ ታዳጊ ቡድን የተገኘው ከዛ በኋላ በሱፐር ሊጉ ጥሩ ጊዜ ካሳለፈ በኋላ ሮቤል እጅግ በጣም አስደናቂ ትሪቤላ ፓስ ነበር ያስመለከተን። አንዋር ከሁለቱ ተከላካዮች መሃል ያመለጠበት መንገድ አስደናቂ ነበረ።
ፊኒሽንጉም ግሩም ነበረ። አሁን ነገራቶች ኦልሞስት ያበቃላቸው ይመስላል። ደጋፊዎች ከሜዳ ለቀው እየወጡ እየተመለከት እንገኛለን። የኢትዮጵያ ደጋፊዎች ተስፋ የቆረጡ ይመስላል። ፍጻሜው ለማለፍ እጅጉኑ ተቃርቧል። አሁንም በመስመር ሐምዛ እየገፋ ይገኛል። ሆኖም ሐምዛ ኳሱ አሁንም አላለቀም። አንድ ወጥ እየታገለ ይገኛል ከሀብታሙ ጋር ሐምዛ ሆኖም ጠባቂው አድኖታል። በቤላ ሰመር ካፕ የግማሽ ፍጻሜ ጨዋታ ስታዲየም ዙሪያ ኢትዮ ኬርን 3-0 በሆነ ውጤት በማሸነፍ ለፍጻሜ ማለፉን ማረጋገጥ ችለዋል። ኢትዮ ኬሮች አስደናቂ ጉዞ ማድረግ ቢችሉም ግን ከዚህ ውድድር በስታዲየም ዙሪያ መሰናበታቸው ተረጋግጧል። ለስታዲየም ዙሪያ ጎሎችን ማስቆጠር የቻሉት ተጫዋቾች አኗር ሁለቱን ጎሎች ማስቆጠር የቻለ ሲሆን ረዴት ቀሪዋን ጎል ማስቆጠር የቻለ ተጫዋች ነው። ይህንን ጨዋታ በቀጥታ በዩቲዩብ ቻናል ላይ አክሊል ፕሮዳክሽን ወደ እናንተ እያደረሰላችሁ ይገኛል። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ነገም ተጠባቂ የግማሽ ፍጻሜ ጨዋታ የሚከናወን ይሆናል። ሽሮ ሜዳ ከዮካ ካርስ የሚያደርጉት ለፍጻሜ ለማለፍ የሚደረግ አጓጊ ፍልሚያ በቀጥታ በድጋሚ ወደ እናንተ የሚደርስ ይሆናል።